ሰላም እንዴት ናችሁ? ጥበቡ ነኝ። የኮንቴንት ሞኔታይዜሽን በተመለከተ ብዙ ነገሮች እየተለቀቁ ነው። አብዛኞቹ ደግሞ ከእውነታ የራቁ ናቸው። በእርግጥ እንደየሀገሩ ሁኔታ የሚለያይ ነገር ይኖረዋል። ግን ሪያሊቲው ምንድን ነው? ኮንቴንት ሞኔታይዜሽን ክራይቴሪያ ሴት አልተደረገለትም ስቲል ማለት ነው። ያው አንዳንድ ሀገሮች ጋር የሚያሳየው የሆነ ሂድን የሆነ ክራይቴሪያ እንዳለ አውቃለሁ። ግን ኢትስ ኮምፕሌትሊ ፋር ፍሮም ዛት። አንዳንድ ቪዲዮዎች አይታችሁ ሊሆን እንደሚችል ገምታለሁ። ለምሳሌ ፎሎወር 10,000 ሚኒመም 10,000 ያስፈልጋል። ዎች አወር በሚኒት በፕሪቪየስሊ 600,000 ሚኒት ነበር። ዜን 60,000 ምናምን እያለ ትንሽ ወርዷል ወደ ታች። ግን ይህ ሁሉ ኮምፕሌትሊ ሮንግ ነው። ራይት ነው። አሁን ባለበት ሁኔታ እነዚህ ሁሉ ከእውነታ የራቁ ናቸው። እውነት አይደሉም። ኮንቴንት ሞኔታይዜሽን ኮምፕሌትሊ በኢንቪቴሽን ነው የሚላከው። ክራይቴሪያ የለውም። አስማቻስ ኮንቴንታችሁ ኦሪጂናል እስካልሆነ ድረስ ኮንሲስተንሲ እስከሌላችሁ ድረስ ያን ኢቭን ብታሟሉ አይደለም 10,000 100,000 ለምን 1,000,000 ፎሎወር አይሆንም? ኮምፕሌትሊ አይላክላችሁም። ኢትስ ኢንቪቴሽን ቤዝ። እርግጠኛ ሆኜ የምነግራችሁ ኮንቴንታችሁ ኦሪጂናል ከሆነ 1,000 ፎሎወር ካላችሁ ኮንሲስተንሲ ካላችሁ ዊዝን 1 መንዝ ይላክላችኋል። ጋራንቲው ይላክላችኋል። ካልተላከ ማስተካከል ያለባችሁ ነገሮች ይኖራሉ። እሱም በቀጣይ ቪዲዮ ይዤላችሁ እመጣለሁ። ፎሎ ማድረግ እንዳይረሳ። ይመቻችሁ።